ኤምባሲው በጣም እንግዲህ ወደ 25 ዓመት ይሆነዋል እዚህ በጣም ጥቂት ሰው የነበረበት ጊዜ ነው እንግዲህ ተጀመረው ኤምባሲውም ሳይጀመር ጀምሮ እንግዲህ በአንድ ላይ ስንሆን ያሉብንን ችግሮች ማቅረብ መፍታት እንችላለን በሚል ስሜት ነው የተጀመረው እንደ ማህበር ነገር ሆኖ ከዛ ያዋጡ ሌሎችን ማገዝ እንደዚህ እንደሲል እየሰፋ ላይክ አካባቢውን የሚወክሉ የቆንስላ ጽሕፈት ቤቶች ኤምባሲዎች ነበሩ አይ ቲንክ ኩዌት ከነሱ ጋር ኮሙኒኬት አድርገው ሪኮግኒሽን አግኝቶ እዚህ ያሉ የትም የሚኬድበት ቦታ ሁሉ መሄድ ተችሎ ነበር ከዛ ደግሞ ኤምባሲ ሲመጣ ኤምባሲ ሲቋቋም በደንብ ተጠናክሮ የራሱ መተዳደሪያ ደንብ ኖሮት ኦፊሻሊ ምርጫ ተደርጎ ህብረተሰቡ ተጠርቶ በተጠናከረና ስትራክቸርድ በሆነ መልኩ ደግሞ ተቋቁሟል የኮሚኒቲ ማህበር በጣም አስፈላጊ ነው በጣም አስፈላጊ የሚያደርገው ደግሞ ብዙ ምክንያቶች አሉ አንዱ ምክንያት የተሰባሰበ ኃይል ስለሆነ ስለ ኢትዮጵያ ሀገራችን ያሉት ወቅታዊ ጉዳዮች መረጃ በተደራጀ መንገድ መስጠት ያስችላል ዘመድ ከሌለሽ እዚህ ያንቺ ዘመድ የኢትዮጵያ ኮሚኒቲ ነው ማለት ነው ካለፈ ደግሞ ኢትዮጵያ ኤምባሲ በርግጥ የሁሉም ነው የኢትዮጵያን መንግስትን ወክሎ እዚህ አሁን ቀጠር ላይ ከቀጠር መንግስት ተቋማት ስለዚህ ዜጎቹ የሚነጋገር ችግራቸው እንዲፈታ የሚያደርግ ተቋም የኢትዮጵያ ኤምባሲ ነው የኢትዮጵያ ኮሚኒቲ ማህበር ብለን የምንለው ደግሞ በኤምባሲው ጥላ ስር ነው የሚንቀሳቀሰው ስለዚህ ህጋዊነቱ የሚሰጣቸው የኢትዮጵያ ኤምባሲ ነው ኤምባሲው ያንን ይደግፋል እቅድ አውጥተው እንዲንቀሳቀሱ ይደግፋቸዋል በህግና በስርዓት እንዲንቀሳቀሱ ክትትል ድጋፍ ያደርጋል ስለዚህ የኢትዮጵያ ኮሚኒቲ እንቅስቃሴው በጣም ወሳኝ ኢምፖርታንት አርገን እንደ ኤምባሲው አንድ አካል አድርገን የምናየው ነው ዜጎች ሲመጡ እንግዲህ ሰርተን የሆነ ነገር አግኝተን ታርጌት አድርገው የሚያመጡት ነገር አለና በዚህ ፕሮሰስ ውስጥ የሚያጋጥማቸው ማንኛውም የህግ ሊሆን ይችላል የመብት ጥሰት ሊሆን ይችላል ወይንም በጤና እክል ሊሆን ይችላል አክሲደንት ሊሆን ይችላል እንደዚህ አይነት ነገሮች ሲኖሩ ያው ባለው የኢንሹራንስ ሲስተም ሊሆን ይችላል ያለው ሕክምና ሲስተም ውስጥ የሚገባቸውን ነገር እንዲያገኙ የማስቻል ስራ ነው የሚሰራው ኢትዮጵያውያን በተቸገሩ ጊዜ ብቻ ሳይሆን ኮሚኒቲው በደስታም ጊዜ የመገናኛ መድረክ ነው ሀገራቸው ለናፈቃቸው መድረክ የማዘጋጀትም ትልቅ ኃላፊነት ያለበት ተቋም ነው ያው ከኮቪድ በፊት በነበረው አኑዋል የሆነ የኢትዮጵያ ቀን እናከብር ነበር ምንድነው ሳይንሱ አንደኛ ሰው እንዲሰባሰብ ብዙ ሰው ላይ ይሰራል የሚሰራበት አካባቢ ላይ ያርፋል ሌሎች ኢትዮጵያኖችን አግኝቶ ጋዘር የማድረጉ ነገሩን እድሉን ማመቻቸት ነው አብዛኛው ወጣቱ ደግሞ በስፖርቱ ኢንጌጅ ቢያደርግ መልካም ነው እንደዛ ብለን ነው የባህል ጨዋታዎችን አልባሳት ሾዎች የእግር ኳሱን ፋይናል ይደረጋልና ብዙ በስቴዲየም ደረጃ ነው ሞቢላይዝ የምናደርገው ሁሉ ህብረተሰቡ ይመጣል ሌሎች ኮሚኒቲዎች ይጋበዛሉ ባህል የምናስተዋውቅበት መድረክ ነው በጣም ደስ የሚል ጋዘሪንግ ነበር
አሪፍ ፕሮግራም ነበር። የኢትዮጵያን ቀን በካታር ያው ሁሌ በየአመቱ የሚከበር በዓል ነው። በጣም ደስ ይላል። እንግዲህ እንደምታየው ነው ሁሉ ነገር ያው እዚህ እስካለን ድረስ ያው ያለውን ነገር አንድ ላይ ነው ምናከብረው። በጣም ደስ ይላል። ዛሬ ለአራተኛ ጊዜ ነው የሚከበረው። አራቱንም ጊዜ ነበርኩ። የተለየ ነው፣ ሁሉ ጊዜ የተለየ ነው። ማህበሮች ቤተሰብ ከቤተሰብ የሚያገናኝ ፕሮግራም ነው። ሁለተኛ ኳሱ አለ፣ ጨዋታው አለ፣ ገመድ ጉተታው አለ። በጣም ብዙ ነገር በጣም ደስ የሚል ነገር አለ። እዚህ ያሉት አጠቃላይ የምንገናኝበት አብዛኛውን ጊዜ በእንደዚህ በሚደረጉት ነገሮች ናቸው። በስብሰባ በመረዳዳት በባህል በመሆነ ጊዜ ያኔ በእንደዚህ አይነት አጋጣሚ ስለሆነ የምንገናኘው የሚገናኙትም ያ ነገር ጥሩ ነው ብዬ እንትን እላለሁ። ክብርት ሚኒስትራችን ክብርት ኃይለማርያም እሳቸው ናቸው መጀመሪያ ይሄንን ትምህርት ቤት የእሳቸው ሌጋሲ ነው። እኛ እንግዲህ ያው ገፍተን እዚህ አድርሰናል። በመጀመሪያ በሰላም አብረን እንድንገናኝ ስለበቃን ፈጣሪን ከልብ አመሰግናለሁ። ወደፊት በጣም በርካታ ውጤታማ ልጆች ሊያፈራ የሚችል ትምህርት ቤት ነው። እናንተ ግን እንዳደረጋችሁት ነው የሚሆነው። እናንተ ከጣላችሁት ያው ትምህርት ቤቱም የተጣለ ሆኖ ይቀራል። እናንተ ከበረታችሁ ግን ትምህርት ቤቱ ደግሞ ለሀገራችንም ምርጥ የሚባሉ መሐንዲሶችን፣ ሐኪሞችን፣ ተመራማሪዎችን እነዚህ ዛሬ የምናያቸውን ልጆች በዛ ደረጃ ማፍራት የሚችል ነው የሚሆነውና እንግዲህ በእኔ በኩል መንግስት የሚያደርገው ነገር ሁሉ ማድረግ አለበት ብዬ አምናለሁ። ግን አደራ ግን ለእናንተ ነው መስጠት የምፈልገው። የልጆች ነገር ያው ሁላችንም ልብ ውስጥ ያለ ነገር ነው። ኮሚኒቲው ኢትዮጵያን አስተባብሮ ሀገር ዜጎቿን በፈለገች ጊዜ ሁሉ አለም ብሏል። ኮሚኒቲ እንደ ኮሚኒቲ ቦንድ ገዝቷል። በጣም ብዙ ወደ 20-25 ሺህ ዶላር ገዝተናል እስካሁን ድረስ ማለት ነው። ከሚኖረው የህብረተሰቡ አስተዋጽኦ የዛ የቦንድ ሌሎች ችግሮችን እርዳታዎች ሲጠየቁ ሀገር የሚጠይቀውን ነገር ሞቢላይዝ በማድረግ ደረጃ ኮሚኒቲ በጣም ከፍተኛ ኤንጌጅመንት እና ወደፊትም እንግዲህ ይሄ ሰውን ከሀገሩ ጋር የማስተሳሰር መረጃ የማቅረብ ችግሮች ሲኖሩ አስተባብሮ የሆነ ነገር ማድረግ ነገር ላይ እንሰራለን። በመቀጠል የኢትዮጵያን ኮሚኒቲ ማህበር በካታር Ethiopian community and Qatar will receive the next one. ህዝቡ የማንነቱ መገለጫ የሆነውን ባህሉን እንዳይረሳ እርስ በርስ እንተሳሰርና አንዱ የሌላውን የባህል እሴት እንወቅ በሚል የባህል ቡድን በማቋቋም በብሔራዊ በዓላት በሃይማኖታዊ በዓላትና ስፖርታዊ ውድድር በማዘጋጀት እንዲገናኝ በማድረግ ትስስር በመፍጠር በዚህ አይነት መንገድም ኢትዮጵያን መደገፍ ይቻላል በሚል ስራው የጎላለት ነው። The next one goes to the Ethiopian community. ኮሚኒቲውን ዜጎች የመገናኛ መድረክ እንዲያገኙ በተቸገሩ ጊዜ ፈጥኖ አለ የሚል ተቋም እንዲሆን አጠናክሮ መስራት
ከፊታቸው ያለው ትልቁ የቤት ስራ ነው። ገቢውን ማሳደግ ብቻ በተሻለ ተደራሽነት አድርጎ ህብረተሰቡ የመጣበትን ታርጌት አቺቭ አድርጎ እንዲሄድ ማገዝ ነው እንግዲህ